ሰላም ሰላም ውድ ቤተሰቦች እና ተከታታዮች በያላችሁበት ሰላም ፍቅር ጤናን እመኝላችኋለሁ። እንግዲህ ለዛሬ ደግሞ አዲስ ነገር መጥተናል። ወደ መጣንበት ከመግባታችን በፊት እንደተለመደው ሰብስክራይብ፣ ላይክ እና ኮሜንት ማድረጋችሁን ላስታውሳችሁ እወዳለሁ። እንግዲህ የዛሬ ጉዳያችን ቪዲዮም አይደለም ወይ የተለያዩ ዜናዎች ሳይሆን ለምንድን ነው የኛ የኢትዮጵያ ሴቶች ለምንድነው ዩቲዩብ ማንጠቀመው? እንግዲህ ብዙ ወንዶች ዩቲዩብን ስትመለከቱ የምትከታተሉ ከሆነ ወንዶች ናቸው። ኦልሞስት 99% ወንዶች ናቸው የያዙት። ለምንድን ነው እንደዛ የሆነው የሚል ጥያቄ ነው ያለኝ። የኔም እንግዲህ እንደምታዩት አዲስ ነው አካውንት ነው የኔም ገና መጀመሪያ ነው። በቅርብ ጊዜ ነው የጀመርኩት ቪዲዮ መጫን ማለት ነው። ቻናሉ ከኖረኝ 3 አመት ሆኖኛል፣ ግን ብዙ አክቲቭ አልነበርኩም። ለምን እንደሆነ አላውቅም። ይሄ የኔ ድክመት ነው። ግን እንደኔ አይነት ደግሞ አላችሁ እህቶች ቤት እየዋልን ደግሞ ዋይፋይ እያለ ቤታችን የሌሎችን ቪዲዮ እያየና ስክሮል እያደረግን እየዋልን የራሳችንን አካውንት ለምንድነው ማንመሰርተው? ለምንድነው እኛ የራሳችን አካውንት እና ኢንካም የማይኖረው ብዬ ነው የመጣሁት። ለዛሬ እንግዲህ አብዛኞቻችን ይሄን ነገር አንጠቀምበትም የሰዎችን ቪዲዮ ለማየት እንጂ የራሳችንን ቢዝነስ ለመፍጠር ሴቶች ይሄ እንግዲህ ይሄ ቪዲዮ የሚመለከተው ሴቶች ነው። ወንዶችም ልትመለከቱ ትችላላችሁ። ምክንያቱም ለእህቶቻችሁ፣ ለባለቤታችሁ፣ ለእናታችሁ፣ ለሁሉም ለገርፍሬንዳችሁ ለሁሉም ይሆናል። ለምንድነው ወንዶችስ ኢንከሬጅ የማታረጉት ሴቶች እንዲጠቀሙ ማለት ነው? ሴቶች በተለይ ደግሞ እቤት የምንውል እናቶችም ልንሆን እንችላለን። ልጆቻችንን ቤት ሆነን የምናሳድግ እናቶች ለምንድነው ማንጠቀምበት? በሁለቱም ነገር መጠቀም እንችላለን ማለት ነው። አንድም ልጆቻችን እናሳድጋለን፣ አንድም ደግሞ የራሳችን ኢንካም ይኖረናል ማለት ነው። ግን ይሄ ደግሞ እንዲሳካ በጣም የወንዶች ሰፖርት ያስፈልጋል። ምክንያቱም ወንዶች ትንሽ ነቃ ያላችሁ ናቸው በዚህ ጉዳይ ላይ። ሴቶች እንግዲህ ፋሚሊዎቻችንን እየፈራን የሆነ እንዴት እንደሆነ ምንም አላወቅኩም። እኔም የራሴን ችግር ስላላወቅኩ ማለት ነው እስካሁን ያልተጠቀምኩበትን ምክንያት። ግን አሁን ቢያንስ ያለፈው አልፏል። ካሁን በኋላ ቢያንስ ግን በጣም አክቲቭ ሆነን አግሬሲቭሊ ልንጠቀምበት ይገባል። ዓለም በዚህ ጊዜ ላይ በጣም በዲጂታል ነው እየተመራች ያለችው እየተባለ ነው። እናቶች ሴቶች በተለይ እናቶች ደግሞ በጣም ወደኋላ ቀርተናል። እንግዲህ የባሎቻችንን እጅ ከመጠበቅ እጅን መጠበቅም ባንለው ቢያንስ እነሱን ሰፖርት ማድረግ እንችላለን። እነሱ ከውጭ ሰርተው ሲገቡ እኛ ቤት ውስጥ ሆነን ዩቲዩብም ይሁን ቲክታክም ይሁን እየተጠቀምን፣ ቲክቶክ ግን ብዙ ኢንካም የለውም እንግዲህ በጣም ማስታወቂያ ምናምን ካልሆነ። ዩቲዩብ ግን በጣም አግሬሲቭሊ ልንጠቀምበት ነው የሚገባን ነገር ነው ባይነኝ እኔ። ለዚህ ደግሞ በጣም በዙሪያችን ሰዎች ያሉ ሰዎች ሰፖርት ያስፈልገናል። ምክንያቱም አብዛኞቻችን ቤት ዋይፋይ አለ፣ ወርሃዊ እንከፍላለን ለዋይፋይ። ሁሉም ነገር ስልክ አለን። ሌላው ፒሲ ባይኖረን ሌላው ነገር ባይሟላ እንኳን በስልካችን እየቀረጽን መጠቀም እንችላለን። ሁሉም ነገር ባንዴ ተሟልቶ አይጀመርም። ከዜሮ ነው ሁሉም ሰው የሚጀምረው። እንደማንኛውም ሰው እንደማንኛውም ወንዶች እኛም ከዜሮ ጀምረን በስልካችን የተለያዩ ቪዲዮዎችን ኢንከሬጅ እያደረግን መጀመር እንችላለን ማለት ነው። እስቲ ከዛሬ ጀምሮ ሁላችንም ከኔ ጋርም ለመከተል ፍላጎት ያላችሁ ሰብስክራይብ እያደረጋችሁ ኮመንት ላይ አሳውቁኝ። በእርግጥ እኔም ጀማሪ ነኝ እንደነገርኳችሁ፣ ግን ቢሆንም እኔ ጀማሪ እንደመሆኔ መጠን ሌላ ኤዲት የሚያደርግልኝ ሰው ስለሌለ ራሴ ነኝ ኤዲት የማደርገው። ኤዲት ማድረግ እንዴት ተለማመድኩ ብትሉ እዚሁ ኦንላይን ነው የተለማመድኩት። ፈቃደኛ የሆነ ሰው እንግዲህ ከኔ ጋር አዲስ ለመጀመር ፈቃደኛ የሆናችሁ እህቶችም ወንድሞችም ሰብስክራይብ እያደረጋችሁ በኮመንት ላይ ያሳውቁኝና እኔ የጀመርኩበትን መንገድ እዚሁ ላይ ቪዲዮ እየሰራሁላችሁ አብረን እናድጋለን ማለት ነው። እኔ አሁን ስልጠና ምናምን ልላችሁ ሳይሆን እኔ ለራሴ ጀማሪ ነኝ እንደነገርኳችሁ። ሰብስክራይብን ገብታችሁ ማየት ትችላላችሁ። በጣም ጀማሪ ነኝ፣ ግን ቢሆንም ኤዲት ማድረግ ራሴ ነኝ ያስተማርኩት እዚሁ ኦንላይን ላይ ማለት ነው። የተለያዩ ዌብሳይቶችን ቼክ እያደረኩኝ እሱን እዚህ ጋር እያመጣን አብረን እየተማርን አብረን የራሳችንን ቪዲዮ ኤዲት እያደረግን ሌላ ሰው ሳያስፈልገን ትንሽ እንግዲህ ቻናላችን ከፍ ሲል ኤዲተሮች ሊያስፈልጉን ይችላሉ። አሁን ለጀማሪዎች ግን ሁሉም ሲጀምሩ ራሳቸው ናቸው ኤዲት የሚያደርጉት። ጊዜ ይፈልጋል፣ ፔሸንት መሆን አለብን።
የታወቀ ነው። በጣም ጀማሪ ስትሆን በጣም እልህ ያስጨራሽ ነው የሚሆነው። ቢሆንም ወስነንና ከዚህ ነገር መጨረሻ ላይ ማሸነፋችን እንደማይቀር እንደ ማንኛውም ሰው ኢንካም ስናገኝ ኤዲተሮች እና ካሜራማኖች ቀጥረን እስከ ማሰራት ልንደርስ እንችላለን። ግን ሁሉም ነገር ከዜሮ እና ከስክራች ስለሆነ የሚጀመረው ለአሁን ራሳችን ኤዲት እያደረግን ቪዲዮ ራሳችን እየቀረጽን እየተማመረን እንቀጥላለን ማለት ነው። ይህንን ሀሳብ የምትደግፉና ከኔ ጋር እኩል መሄድ የምትፈልጉ እንግዲህ ሰብስክራይብ እያደረጋችሁ ኮመንት ላይ አሳውቁኝና እሱን ተከትሎ እንግዲህ እኔ የመጀመሪያውን ቪዲዮ ከጀመርኩበት ጀምሮ የተለያዩ ኤዲት አደራረጎች፣ ካሜራ አቀራረጾችን እንግዲህ እኔ ያየኋቸውን እኔ የምሰራበትን ሼር እየተደራረግን እንግዲህ ቪዲዮቻችንን ማሳደግ ላይ እንሰራለን ማለት ነው። ለዚህ ኮሚትመንት ብቻ ነው የሚያስፈልገው። ሌላ ምንም የሚያስፈልገን ነገር የለም። አንድሮይድ ስልክ ካላችሁ ካሜራ ያለው እና ኮሚትድ መሆን ነው። በቃ ቀጣይነት ተስፋ ሳትቆርጡ የኔ ቶሎ ውጤት አላሳይም ብላችሁ ወደኋላ ሳቀሩ እንግዲህ ለውጤት የግድ መልፋት አለበት። ሰው የለፋበትን ነው የሚያገኘው እና ትንሽ አድካሚም ቢሆን ተስፋ ሳንቆርጥ እንቀጥላለን ማለት ነው። ከዛ በኋላ ሁሉም ነገር እስከንለምደው ትንሽ አድካሚ ሊሆን ይችላል። ከለመድነውና ያለውን ሂደቱን ካወቅን ቴክኒኩን ከገባን በኋላ ግን በጣም ኢዚ ነው። በጣም ማለት ነው። ከእንደዚህ አይነት ቪዲዮዎች ጀምረው ወደ ሪአክሽን ቪዲዮ እያለን እንግዲህ ወይም የየራሳችን ቶፒክ እያነሳን እንቀጥላለን ማለት ነው። ይሄን በዚህ ሀሳብ ፈቃደኛ የሆነና ከኔ ጋር መቀጠል የሚፈልግ ሰብስክራይብ እያደረጋችሁ ኮመንት ላይ አሳውቁኝ። እንግዲህ በርከት ያለ ሰብስክራይብ አግኝተን ወደ መጀመር ነው ጉዳይ እንደምንቀጥል ተስፋ አደርጋለሁ። ሰብስክራይብ፣ ላይክ፣ ኮመንት፣ ሼር ማድረጋችሁን እንድትጀምሩ በአክብሮት እጠይቃችኋለሁ። በያላችሁበት ሰላም ቆዩልኝ።